ዘ ኪለር ክላውን በመባል የሚታወቀው ጆን ዌይን ጌሲ በዓለማችን እጅግ አሰቃቂ ታሪኮች ተብለው ከተመዘገቡ ውስጥ በዋነኛነት የሚታወቀው የጆን ዌይን ጌሲ ታሪክ ቀዳሚውን ቦታ ይይዛል። ውድ የቻናሌ ቤተሰቦች ቻናል አዲስ ስለሆነ እባካችሁን ሰብስክራይብ በማድረግ እንድትተባበሩን በትህትና እጠይቃለሁ። ወደ ታሪኩ እንመለስ። ይህ ሰው ሁለት ማንነት ያለው ሲሆን አንደኛው ማንነቱ ደግ፣ ሩሩ፣ ለሰዎች አዛኝ፣ ተጫዋች ሲሆን ሁለተኛ ማንነቱ ደግሞ ጨካኝና አውሬ ሆኖ ለዓመታት ኖሯል። በቺካጎ ከተማ ጌሲ የተከበረ፣ ጨዋ፣ ምስጉን ነጋዴ ነበር። በተጨማሪም የክላውን ልብሱን በመልበስ በየሆስፒታሉ እየሄደ የታመሙ ህፃናትን ያዝናና ነበር። በፖለቲካ ህይወቱም ጥሩ ስለነበር ከከፍተኛ ባለስልጣኖች ጋር ፎቶዎችንም ይነሳ ነበር። ማንም ሰው ከዚህ የተከበረ ነጋዴና የህፃናት የሳቅ ምንጭ ከሆነው ሰው ጀርባ የ33 ንጹሃን ወጣቶች ደም ይጮሃል ብሎ የገመተ አልነበረም። በታህሳስ ወር እንደ አውሮፓውያን አቆጣጠር በ1978 የ15 ዓመቱ ታዳጊ ሮበርት ፔስት በድንገት ይጠፋል። ፖሊስም ስለ ታዳጊው በሚያጣራበት ወቅት ታዳጊው ለመጨረሻ ጊዜ የታየው ጌሲ በሚሰራበት ቦታ አካባቢ ነበር። ይህንንም ነገር ያጣራው ፖሊስ የጌሲን ቤት ለመበርበርና ለመፈተሽ ምክንያት ሆነው። ፖሊሶችም ቤቱን ሲፈትሹ ያገኙት ነገር እጅግ ልብ የሚሰብር አሳዛኝ ነገር ነው። በጌሲ ቤት በግቢው ዙሪያ 29 አስክሬኖች ተቀብረው ነው የተገኙት። ሌሎች 4 አስክሬኖች ደግሞ በአቅራቢያ በሚገኝ ወንዝ ውስጥ ተጥለው ተገኝተዋል። በአጠቃላይ የ33 ታዳጊ ወጣቶች በዚህ ክፉ ሰው ሕይወታቸው ማለፉ ተረጋገጠ። ፍርድ ቤትም ቀርቦ የአእምሮ ህመምተኛ ነኝ በማለት ከፍርድ ለማምለጥ ቢሞክርም አልተሳካለትም። እንደ አውሮፓውያን አቆጣጠር በ1980 በ33 ወጣቶች ግድያ ጥፋተኝነቱ ስለተረጋገጠ ፍርድ ቤቱ የሞት ቅጣት ወስኖበታል። የሞት ቅጣቱንም ከ14 ዓመት የእስር ቤት ቅጣት ቆይታ በኋላ በ1994 እንደ አውሮፓውያን አቆጣጠር በመርፌ ተወግቶ እንዲሞት ተደርጓል። ምንም እንኳን ጌሲ የሞት ቅጣቱን ቢቀበልም ታሪኩ ግን አሁንም አልተቋጨም። ምክንያቱም የቺካጎ ፖሊስ እስከ ዛሬ ድረስ ማንነታቸው ያልታወቁ 5 ሰለባዎችን አግኝቶ ነበር። በዘመናዊ ቴክኖሎጂ በዲኤንኤ ማንነታቸውን ለመለየት ተቸግሯል። እነዚህ ወጣቶች እነማን ናቸው? ቤተሰቦቻቸውስ የት አሉ? እነማንስ ናቸው? የሚለውን የፖሊስ ጥያቄ ዛሬ መልስ ያልተገኘለት እንቆቅልሽ ሆኖ ቀርቷል። ስላዳመጣችሁን አመሰግናለሁ። ቻናሌን ሰብስክራይብ በማድረግ እንድታበረታቱ